ሃይ እንዴት ናችሁ የተከበራችሁ የዩቲዩብ ቤተሰቦቻችን ዛሬም እንደተለመደው በአዲስ ቪዲዮ መተናል። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ዛሬ ያመጣውላችሁ በጣም የሚያስገርም ሁለት አፕሊኬሽኖች ወደ ስልካችሁ መግባት ያለባቸውን እሱን ነግራችኋለሁ። ቪዲዮውን እስከ መጨረሻ መከታተላችሁን እንዳትረሱ። አሁን ስልኮቻችን ውስጥ ጫውታውን እንዴት መከታተል እንዳለብን ዛሬ ሁለት አፕሊኬሽኖቹን ነግራችኋለሁ። እነዚህን አፕሊኬሽን አውርዳችሁ ወደ ዲኤስቲቪ ቤት ሳትሄዱ መጠቀም ትችላላችሁ። መጀመሪያ አፕሊኬሽን ምንድነው ካላችሁን ክሪስፋይ ይባላል። አፕሊኬሽኗ እቺን አፕሊኬሽን ከፕሌይ ስቶር እንደዚህ ብላችሁ አውርዳችሁ መጠቀም ትችላላችሁ። ይህ አፕሊኬሽን በጣም አሪፍና ያለምንም መቆራረጥ ጫውታን በቀጥታ የሚያሳይ ነው። ዲኤስቲቪ ቤት ከመሄድ በሱ ብታዩት ይመክራል። ወደ ውስጥ ገብተን ምን እንደሚመስል የምናየው ይሆናል። ከገባን በኋላ ሎድ ያደርጋል፣ ወደ ውስጥ በቀጥታ ያስገባናል። የቴሌግራም ቻናላችንን ጆን እንድናደርግ ይጠይቀናል። ካንስል ብለን እንወጣለን። ወደዚህ ከመጣን በኋላ እዚህ ጋር እንደምታዩት የጫውታውን ዝርዝር እዚህ ጋር አምጥቶልናል። የኳስ ጫውታ ብቻ ሳይሆን የተለያዩ ነገሮች የቴኒስ፣ የእጅ ምናምን እዚህ ጋር ጫውታን ሁሉ አሁን በዚህ ሰዓት እየተደረገ ያለውን ጫውታ በዚህ መልኩ ያመጣልናል። ለምሳሌ የፕሪሚየር ሊጉ ጫውታ ካለ ተጠባቂ ጫውታ ከሆነ እዚህ ጋር በመጀመሪያ ያስቀምጥልናል። ይህ ጫውታ ደግሞ ከ6 ሰዓት በኋላ ይጀምራል። ቴኒሱን መከታተል ከፈለግን እንደዛውም ደግሞ የእግር ኳስ መከታተል ከፈለግን በዚህ መልኩ መከታተል እንችላለን። እስቲ ለማንኛውም የቴኒሱን ላሳያችሁ። ለአሁኑ ጫውታ ስላልተጀመረ ይሄንን ነክተን እስቲ ቴኒሱ ምን እንደሚመስል ይሄንን ማለት ነው እሱ ነክተን እስቲ ወደ ውስጥ እንገባለን። እዚህ ከመጣችሁ በኋላ የፈለጋችሁትን መንካት ትችላላችሁ። እኔ አንዱን ልንካ። አሁን እንደምታዩት ውድ ቤተሰቦቻችን እንደዚህ አድርጎ ያስቀምጥልናል። እንደዚህ ያደረጋችሁ መከታተል ትችላላችሁ። እንደዚህ ያደረጋችሁ ጫውታውን በቀጥታ ዲኤስቲቪ ሳትሄዱ መከታተል ትችላላችሁ። እዚህ ጋር ተዘርዝሮላችኋል። ማንኛውም አይነት ጫውታ ካለ እዚህ ጋር መታችሁ ገብታችሁ እነን ማየት ትችላላችሁ ማለት ነው። ከዚህ እንወጣለን። አሁን ከዚህ ከወጣን በኋላ አንደኛው ክሪስፋይ ይባላል። አንደኛውን አሳይቻችኋለሁ። በሁለተኛው አፕሊኬሽን ምን እንደሚመስል ወደ ውስጥ ገብተን የምናየውና ሁለተኛው አፕሊኬሽን እንደዛው በጣም አሪፍና በትንሽ ኢንተርኔት በቀጥታ የሚያሳይ ነው። እዛ ገብተን የምናየውና የአፕሊኬሽኑ ስም ላይቭ ፉትቦል ቲቪ ይላል። እቺ አፕሊኬሽኗ እቺ ነች። እሷ ነክተን ወደ ውስጥ እንገባለን። በጣም አሪፍና ብዙዎች የሚጠቀሙት አፕሊኬሽኑ አንድ ክሊክ እናደርግና ወደ ውስጥ እንገባለን። ወደ ውስጥ ከገባን በኋላ ኢንተርፌሱ ይሄንን መስላል። አዲስ ነገር ምን እንደሆነ እዛ ጋር መከታተል እንችላለን። ይሄ የሚያሳየን ዜናዎች ሊሆኑ ይችላል። አዳዲስ ነገሮችን እዚህ ጋር ገብተን ማየት እንችላለን። ሶስተኛው ይሄ ምንድነው የሚያሳየኝ ስኩዌር። አራተኛው ደግሞ እዚህ እንደማሳያችሁ የፕሪሚየር ሊጉ ይሁን የቻምፒየንስ ሊጉ የማንኛውንም ነገር ሊሆን ይችላል። እሱን ደረጃቸውን እዚህ ጋር ያስቀምጥልናል። ወደዛ ገብተን ደረጃቸውን ማየት እንችላለን። አምስተኛው ደግሞ ህጎቹን ያስቀምጣል። የአፕሊኬሽኑ የራሱ የሆነ ህግ አለው። እቺ ማለት ናት የራሷ የሆነ ህግ አላቸው። ህጋቸውን ወደ ውስጥ ገብታችሁ ማንበብ ትችላላችሁ። የመጨረሻው ደግሞ እዚች ጋር የሼር ምልክት አለች። ሼሯ ምንድነው? አፕሊኬሽኖቹ ለብዙዎች እንዲደርስ ሼር ለማድረግ የምንጠቀመው ነው። እኛ ግን የፈለግነው ጫውታውን በቀጥታ መከታተል ስለሆነ ላይቭ ቲቪ የሚለውን ነክተን ወደ ውስጥ እንገባና ምን እንደሚመስል ላይቭ ላይ ያሉ ጫውታዎች ምን እንደሆኑ እና የመጀመሪያው ነክተን ላይቭ ቲቪ የሚለውን አንድ ክሊክ እናደርግና ወደ ውስጥ እንገባለን።